በበጉ ደም የታጠባችሁ በመንፈስ ቅዱስ ልጆች እንደምናችሁ በበጉ ደም የታጠባችሁ በመንፈስ ቅዱስ የታጠባችሁ የጌታ ልጆች እንደምናችሁ እግዚአብሔር ስም የተመሰገነ ይሁን። አሜን። ሁላችንንም በያለንበት ጠብቆ እንደገና ለዚህ ጊዜ ያደረሰንን አምላክ እናመሰግናለን። አሜን። ወደ መጽሐፍ ቅዱስ ትምህርታችን ከመሄዳችን በፊት ግን አንድ ነገር ላሳያችሁና ከዛ በኋላ ወደ እንትን ሄዳለሁ። ዶክተር ፍስሐ ብዙ ትምህርቶችን በዚህ በነበረ ጊዜ አዛምዶ አስተምሮኛል። አሁን ደግሞ አንድ መጽሐፍ ልኮልኛል። 4 መጽሐፎች እንኳን ከአራቱ በተለይ ግን እሺ በጣም ተጠቀምባታለሁ። ምንድነው የምትለው? ታነቧታላችሁ ከሱ ያላችሁ ጎድ ፋርማሲ። የማን ፋርማሲ? የእግዚአብሔር ፋርማሲ። እግዚአብሔር በዚህ ምድር ላይ ኤደን ገነትን በሚፈጥርበት ጊዜ በኤደን ገነት ውስጥ ያሉት እጽዋት ሁሉ ለኛ መድኃኒት እንዲሆኑ አስቦ ሰጥቶን ነበር። በኃጢአታችን ምክንያት ግን አበላሸናቸው። በተለይ ጠጥ አድርጌ ነው የምናገረው፣ ብዙ እንትን አልፈልግም። ምን እናት እቺ ሽምብራ ናት። ግን ምን ብለን ነው የምንጠራው? በቆልት ምንድን ነው ጥቅሙ? ጥቅሙን የሚነግረኝ ሰው አለ? እሺ፣ በገዳም ውስጥ ዓለም በቃይ ብለው ሄደው በገዳም የሚቀመጡ ሰዎች ብዙ ጊዜ የሚበሉት በቆልት ነው። እነዚህ በቆልት የሚበሉ ሰዎች ደግሞ በሽታ የላቸውም። ለምንድን ነው በሽታ የማይይዛቸው? በገጠር ውስጥ ወይም ደግሞ በጫካው ስለኖሩ አይደለም። አብዛኛውን ጊዜ የሚበሉት ምንድነው? በቆልት ነው። በቆልት ደግሞ ጥቅሟ ምንድነው? ይቺ የበቀለችው የምታዩት ለሰውነታችን የሚሆን ትሰጠናለች። የሚሆን ማለት ምንድነው? ነጭ የደም ሴሎቻችንን እንዲበረታ ታደርገዋለች። በጣም እንዲበረታ ታደርገዋለች። ስለዚህ ይህንን በየጧቱ ብትበሉ ሰውነታችሁ ውስጥ ያለው የበሽታ የመከላከል ኃይላችሁ ምን ይሆናል? እያደገ ይሄዳል። ስለዚህ ወንድሞች፣ እህቶች ብዙዎቻችን ይህንን አንጠቀምም፣ አንፈልገውም። ግን ብትችሉ በየጧቱ ይህንን ብንበላው ለሰውነታችን ጥቅም ሊሰጠን ይችላል። ሌላው ይሄ ምን ይመስላችኋል? ሳሙና ነው አለች። ጥሩ ነው። ሌላስ? ጁስ ነው። የምን ጁስ ነው? የሎሚ ጁስ ነው። ሎሚ በቫይታሚን ሲ በጣም የተሞላ ነው። ቫይታሚን ሲ ደግሞ በሰውነታችን ውስጥ በጣም የሚጠቅመን ነገር ነው። ብዙ አትክልቶች ለኛ እንዲጠቅሙን እግዚአብሔር ሰጥቶናል። ነገር ግን እንደሚገባ አንጠቀምባቸውም። ቫይታሚን ሲ ጉንፋን ሲይዘን ሳለ ቶሎ ብለን እሱን ብንጠቀም የጉንፋኑን ኃይል ብናደርገዋለን ለማሸነፍ እንችላለን። ስለዚህ ወፍራም አይደለም። በጣም ይችን የምታህለው ሎሚ
የተፈጨው ደግሞ ከምን ጋር ነው? ከልጣጩ ጋር ነው። ላይ ከበሮ አለ አይደል? እሱን አብራችሁ ትፈጩታላችሁ። ለጤናችሁ በጣም ጠቃሚ ነው። ይሄ ብቻ አይደለም። ሻይ ቅጠል የምትጠቀሙ ስንቶች ናቸው? ሻይ ቅጠል የምትጠቀሙ የለም? ሻይ የሚጠጣ የለም? ለልጆች ሻይ አታፈሉ? የሻይ ቅጠል በጅማ ብዙ ጊዜ ይመረታል። በተደጋጋሚ ትሎች ስለሚነርፉት ምን ይደረጋል? ይረጫል። መርዝ እስከሚለቀም ድረስ ያለማቋረጥ መርዝ ይረጫል። ያ የተረጨ መርዝ እንዳለ ከሻይ ቅጠሉ ላይ ፋብሪካ ጠቅሎ ወደኛ ይሰደዋል። እኛ ደግሞ ያን እናፈላለን። እሱ በመጣ ጊዜ ምን ጉዳት ያመጣል? ደማችንን ወደ ሰውነት የሚያሰራጩ ከውስጥ ያሉትን የደም መርጫዎችን ቀስ እያለ ይጎዳቸዋል። ያ ብቻ አይደለም። ዛሬ ብዙ ሰዎች የካንሰር ተጠቂዎች፣ ብዙ ሰዎች የደም ግፊት ተጠቂዎች የሆኑበት ምክንያት አንዱ ባዛ በሚረጨው መድኃኒት ምክንያት ነው። ስለዚህ ባካችሁን በቅርብ ጊዜ ወዲህ የተጀመረ ሻይ ቅጠሎች አሉ። የአቮካዶ ሻይ፣ አቮካዶ ቅጠሉን፣ የማንጎ ቅጠል፣ የዘይተን ቅጠል፣ የወይራ ቅጠል፣ እነዚህ ምንም መርዝ አይረጭባቸውም። ለጤናችን ግን እግዚአብሔር አስፈላጊ ነው ብሎ ሰጥቶናል። እነዚህን በቤታችን እንድንጠቀም አደራ እላችኋለሁ። የእግዚአብሔር ስም የተመሰገነ ይሁን። አሜን። በዚህ መጽሐፍ ግን ስለ ደም ግፊት መድኃኒት አለ፣ ከቅጠሎች እንዴት አድርገን እንደምንጠቀምበት፣ ስለ ስኳር በሽተኞች የስኳር በሽተኞች ምን መውሰድ እንዳለባቸው ብዙ ነገሮችን አስቀምጦልናል። ከቻላችሁ እንደነዚህ ያሉ መጽሐፎችን ደግሞ ቀደም ዶክተር በዚህ ቦታ ላይ በነበረ ጊዜ ብዙ ጊዜ ያስተምሩናል። ስለዚህ ትምህርቱን ተግባራዊ ብናደርግ ደግሞ እኔ አሁን በጣም የተፈጥሮ ነገሮችን እጠቀማለሁ። እናንተም የተፈጥሮ ነገሮችን ብትጠቀሙ ደስ ይለኛል። ህፃናትን እንግዲህ ወደ ትምህርት ከመግባቴ በፊት አንድ ታሪክ ልንገራቸውና ወደ ትምህርታችን እንገባለን። ታዳጊ ህፃናት ታሪክ ተወዳላችሁ? አዎ። አንድ አባት ሁልጊዜ በየጧቱ ልጁን ይዞ ወደ ትምህርት ቤት በሚሄድበት ጊዜ ልጁን አንድ ቃል ከፍ አድርጎ አንድ ቃል ይናገሩ ነበር። የሚናገረው ቃል ምን ነበረ? ልጅ ሆይ በማንኛውም ሰዓት እኔ ሁልጊዜ ካንተ ጋር ነኝ ይለዋል። ይህን ቃል ሲናገር ደግሞ አንድ ቀን ብቻ ነው የሚናገረው። በየጧቱ ልጁን በመኪና ውስጥ አስገብቶ ወደ ትምህርት ቤት ከወሰደ በኋላ ምን ይላል? ልጄ በምንም ችግር ውስጥ ብትሆን እኔ ሁልጊዜ ካንተ ጋር ነኝ። ወላጆች ልጆቻችሁን ትምህርት ቤት ስታደርሱ እንዲህ ብላችሁ ታውቃላችሁ? እንላለን አንልም አይደል? ይሄ ወላጅ ግን ሁልጊዜ ልጁን እንደዛ ይለዋል። አንድ ቀን ሳይታሰብ ድንገት የመሬት መንቀጥቀጥ መጣ። ያ የመሬት መንቀጥቀጥ በመጣ ጊዜ ልጁ ይማርበት የነበረው ትምህርት ቤት እንዳለ ተማሪዎቹን ይዞ ወደ መሬት ውስጥ ገባ። ከተማው በታላቅ ልቅሶ በታላቅ ጩኸት ተሰማ። ከዛ በኋላ ትምህርት ቤቱ ከገባ በኋላ ወደ ስር መሬቱ ገጠመ። ሁሉም ጩኸት በጩኸት ሆነ። ታላላቅ ማሽኖች መጡ። የገቡትን ትምህርት ቤቱንና ተማሪዎችን እንደገና እንትን ለማለት መፈለግ ጀመሩ። ቆፈሩ። ሌትም ቀንም ተቆፈረ። ምንም ሊገኝ አልተቻለም። ያ ልጅ የተማሪዎቹን በክፍሉ ውስጥ ያሉትን ተማሪዎች ሰጥመው ከውስጥ ከገቡ በኋላ ምን ይላቸዋል? ልጆች አይዟችሁ፣
ተስፋ አትቁረጡ፣ አባቴ አንድ ቀን ይመጣል። ሃሌሉያ! እንዴት ያለ ተስፋ ቢኖረው ነው! አባቴ ይመጣል ያለናል። ያ መንግስት ያዘጋጃቸው ቆፋሪዎች ግን ለተወሰነ ቀን ከቆፈሩ በኋላ ተስፋ ቆርጠው ጥለውት ሄዱ። የዛ ልጅ አባት ግን ያለማቋረጥ መቆፈር ጀመረ። እየቆፈረ ሲሄድ በ25ኛው ቀን እንደገና ምን መሰማት ጀመረ? ሲል ልጁ ሰማ። ልጆች አይዟችሁ አባቴ እየመጣ ነው አለ። የሰማው ምን ነበር? ቁፈራውን ነበር። ልክ በ30ኛው ቀን ጣራውን አባቴው አገኘው። ጣራውን ካገኘ በኋላ ጣራውን ገነጠለና ገመድ ሰደደለት። ያ ልጅ ያን ገመድ ያዘና ወደ ላይ ተሳበ። አባቱ ምን ተስፋ ሰጥቶት ነበር? ምን ሁልጊዜም ምንጊዜም ቢሆን አይደለም፣ ምንጊዜም ቢሆን እኔ ካንተ ጋር ነኝ። ጌታ ኢየሱስ ክርስቶስ ከዚህ ምድር ወደ ሰማይ ከመሄዱ በፊት ምንጊዜም ቢሆን በዚህ ምድር ላይ እስካላችሁ እኔ ከእናንተ ጋር ነኝ ብሎናል። ሃሌሉያ! ታዲያ ይህን አምላክ ምንጊዜም ከእኛ ጋር የሚሆነውን እኛም እንደዛ ሕፃን እንደዛ ወጣት አዳኛችን ይመጣል ብለን ከዚህ ዓለም ያወጣናል ብለን በእምነት ጸንተናል፣ በእምነት ጠንክረናል። እግዚአብሔር እያንዳንዳችን የሚያጸናውን ኃይልና መንፈስ ለሁላችንም ይስጣል። አሜን። ዛሬ አብረን የምንመለከተው የሰይጣን ዓላማ፣ ሰይጣን የኢየሱስን የማዳን ህልውና የማዳን ኃይል እቅድ ግብ እንዳይመታ ከፍተኛ ሙከራ አድርጎ ነበር። መጀመሪያ ታስታውሱ እንደሆነ ዮሴፍና ማርያም ወደ ቤተልሔም በመጡ ጊዜ በቤተልሔም ማረፊያ እንዲያጡ አድርጓቸው ነበር። ማን ይህን ያደረገው? ሰይጣን። ዞሩ ማረፊያ አጡ። ከዛ በኋላ ወዴት ሄዱ? ወደ በረት ሄዱ። በበረት የተወለደ ሰው ከዚህ ውስጥ አለ አላችሁ? በበረት ውስጥ የተወለዳችሁ አላችሁ? ብዙዎቻችን በቤት፣ ብዙዎቻችን በሆስፒታል፣ ብዙዎቻችን በጤና ጣቢያ የተወለድነው። አዳኛችን የዓለም ንጉሥ የሆነው የናዝሬቱ ኢየሱስ ግን በምን እንዲወለድ ሆነ? በበረት ውስጥ የከብቶች ሽንት ባለበት፣ የከብቶች እበት ባለበት፣ ሰላም በሌለበት። እሺ ተመልከቱት። ገና ከመጀመሪያው ለክርስቶስ ምን አመጣበት? ፈተና አመጣበት። ያን ፈተና ካመጣ በኋላ አሁንም አልተውም። ምን ለማድረግ ፈለገ? ደግሞ ኢየሱስን ለመግደል ፈለገ። 70 ሰቀሎች መጥተው እነሆ መድህን ተወልዷል ባሉት ጊዜ ካህናትን ጠራ፣ ጠየቃቸው። አዎ አንቺ ቤተልሔም ደስ ይበልሽ ብሎ ትንቢት ተነግሯል አሉ። በሉ ሂዱ እናንተ ልዩና ተመልሳችሁ መጣችሁ ለኔ ንገሩኝ አላቸው። ሰይጣን ታላላቅ ወኪሎች አሉት። ከ2 ዓመት በታች የነበሩት ሕፃናት በሙሉ ሄሮድስ ምን አደረገ? ኢየሱስን ያገኘ መስሎት ሰይጣን አስገደለ። በየዘመኑ በተለይ በክርስቶስ ያቺን 33 ዓመት በዚህ ምድር ላይ በሚኖርበት ጊዜ ኢየሱስን ለመግደል ያላደረገው ጥረት የለም። እህታችን ቅድም ያነበበችልና ዮሐንስ ወንጌል ምዕራፍ ስንት ነበረ? ዮሐንስ ወንጌል ምዕራፍ ስንት ነበረ? ምዕራፍ 10 አይደል? ቁጥር ስንት? 31 ምን አድርገውት ነበር ኢየሱስን?
ለመግደል ድንጋይ አነሱ አይደል የሚለው ለመግደል ድንጋይ አነሱ። ነገር ግን እሱ ለመግደል እነሱ ድንጋይ ሲያነሱ እሱ ከመካከላቸው ጥሏቸው ሄደ። ለምን? ሰይጣን ወደ መስቀሉ ኢየሱስ እንዲደርስ አልፈለገም። የዓለምን ሕዝብ ያለንበትን የመስቀልን ስራ እንዲከናወን አልፈለገም። ስለዚህም ኢየሱስ ምን ብሎ ተናገራቸው መሰላችሁ? ጊዜ አልደረሰም። ለእያንዳንዳችን ጊዜ አለን። ለሁሉም ጊዜ አለው ብሎ ሰለሞን ተናግሯል። ለእኛም ደግሞ ጊዜ አለን። ታዲያ እያንዳንዳችን በጊዜያችን እንጠቀማለን? አንድ ነገር ማስተዋል አለብን። ነፍሰ ገዳይነት በእግዚአብሔር ዓይን በስራ ሲገለጥ ብቻ አይደለም። እንደ ሌላው ኃጢአት ሁሉ በልብ ሲታሰብ ነፍሰ ገዳይነት ነው። ማቴዎስ ምዕራፍ 5 ቁጥር 21 እስከ 28 እስቲ ያወጣ ካለ መጀመሪያ አንብብልኝ። ማቴዎስ ምዕራፍ 5 21 እስከ 28 ያወጣ ካለ ያንብብልኝ። እሺ ያወጣ። ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እነግራችኋለሁ በወንድሙ ላይ የሚዋጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆረ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል። እንግዲህ መባህን በመሠዊያ ላይ ብታቀርብ በዚያ ወንድምህን አንዳች በአንተ ላይ እንዳለው ብታስብ በዚያ መሠዊያ ፊት መባህን ትተህ ሂድ። አስቀድምህን ከወንድምህን ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። እሺ እግዚአብሔር ይመስገን። ክርስቶስ ተሰብስበው ለነበሩ ሰዎች ምንድን ነው ያላቸው? እዚህ ላይ ሲነበብልን በልባችሁ ውስጥ የምታበሰቡትን ነገር ኃጢአት ይሆንባቸዋል። በተለይ ለመግደል፣ ወንድምህን ለመግደል በመስቀል ላይ ሰይጣን ደስ እንዳለው ምኞቱን ይፈጽም ዘንድ በክርስቶስ ላይ ላለው ሙሉ ቁጥጥር ተሰጠው። እግዚአብሔር ፈቀደለት። የፈለከውን በኢየሱስ ላይ አድርግ አለው። ሰይጣን ለብዙ ጊዜ ተደብቆ የነበረው የሰይጣን እርኩስ ምኞት በግልጽ ሊታይ የቻለው በዚህ ጊዜ ብቻ ነበር። መጀመሪያ ታስታውሱ እንደሆነ በሰማይ ላይ ታላቅ ጦርነት የተከፈተ ለምን ነበር? ዘንዶው ራዕየ ዮሐንስ ምዕራፍ 12 ላይ ዘንዶው ተዋጋ። ከማን ጋር? ከሚካኤል ጋር ነው የሚለው፣ ከመላእክቱም ጋር። ዘንዶውም ቦታ አልተገኘለትም። ወደ ምድርም ምን ሆነ? ተጣለ። ያ ዘንዶ የመጀመሪያው ዕቅዱ ምን ነበረ? በሰማይ የነገሰውን የናዝሬቱ ኢየሱስን ምን ማለት ነበር? ለመግደል ነበር። ያ አልተሳካለትም። ሳይሳካለት ሲቀር ግን ወደ ምን መጣ? ወደ ምድር ደግሞ መጣ። በምድር ላይ ደግሞ ኢየሱስን ለመግደል የመጀመሪያ ሙከራው በቤቴል ነበር። ያም አልተሳካለትም። ወደ መስቀል በሚመጣበት ጊዜ ግን በመስቀል ላይ በኢየሱስ ላይ ሊያደርስ የፈለገውን ነገር ሁሉ እግዚአብሔር ፈቀደለት። ኃጢአት ምን እንደሆነችና እንድትስፋፋ ቢፈቀድለት ኖሮ የምታመጣው ብልሽት ምን እንደሆነ አሁንም መላው ዓለም ሳይገነዘብ አልቀረም። ኃጢአት እግዚአብሔርን መጥላትና እግዚአብሔር እንዳይወደድ መኮነን ነው። እግዚአብሔርን እንዳንወድ፣ እግዚአብሔርን እንዳናፈቅር ሁልጊዜ ኃጢአት ምን ያደርጋል? እግዚአብሔርን መኮነን ነው። ኃጢአት መንገዷ
እንድትቀጥል ቢፈቀድላት ኃይል ቢኖራትም እግዚአብሔርን በመግደል ታበቃ ነበር። የክርስቶስ መስቀል የዲያብሎስን ክፋትና ተንኮል በግልጽ ለዓለም ሁሉ ግልጽ አደረገ። በዮሐንስ ወንጌል ምዕራፍ 15 ዮሐንስ ወንጌል ምዕራፍ 15 ቁጥር 18 ዮሐንስ ወንጌል ምዕራፍ 15 ቁጥር 18 ያወጣ ያንብብልኝ። ኢየሱስ እንዲህ አለ፣ ዓለም ቢጠላችሁ ለደቀ መዛሙርቱ ዓለም ቢጠላችሁ ከእናንተ በፊት እኔ ምን አድርጎኛል? ጠልቶኛል። ገና በሰማይ በነበረ ነው ኢየሱስ እንዲጠላ ያደረገ። ዓለም በክፋት የተያዘች ስትሆን ክርስቶስን ይጠላል። በአንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 19 አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ሰይጣን ዓለምን እንደመሳድ አድርጎ በመጠቀም በክርስቶስ ላይ ውርደት፣ ስቃይ፣ ሞትን ፈጸመበት። በማን ላይ? በክርስቶስ ላይ። አንደኛ ዮሐንስ 5:19 ወንድሜ ያወጣ መሰኛል። ከእግዚአብሔር እንደሆነ ዓለምን በሞላው በክፉ እንደተያዘ እንወቃለን። እሺ፣ ዓለም በሙሉ በእሱ ቁጥጥር ስር ለማድረግ ፈልጎ ነበረ። ክርስቲያኖች ስንሆን በዚህ ዓለም በነበረው አቁማችን ላይ ታላቁን መድኃኒታችንን በውስጣችን መያዝ አለብን። በመስቀል ላይ የሞተው ከሞተው ጋር በመሆን የዚህ ዓለምን የሰይጣንን ምኞት ጠላቶች መሆን አለብን። ከዚህ በኋላ ሰይጣን በዓለም በኩል በመስቀል ላይ በክርስቶስ ላይ የፈጸመውን ድርጊት በእኛ ላይ ለመፈጸም ይፈልጋል። ይህ እያንዳንዱ ክርስቲያን ትዕግስት ሊቀበለው የሚገባ የመስቀሉ እንቅፋት ነው። ለምንድን ነው ዛሬ በዘመናችን ክርስቲያኖች ያልተጠላ ነው? ክርስቶስ በዚህ ምድር ላይ በነበረ ጊዜ ሁሉም እንዲጠላው ተደርጎ ነበር። ድውያንን ፈውሷል፣ አጋንንትን አወጥቷል። ነገር ግን መጨረሻ ላይ ምንድን ነው ያሉት? ስቀለው ስቀለው አይደል ያሉት? ለምን ጠሉት? ዛሬ በዚህ ዘመን የምንገኝ ክርስቲያኖች የማንጠላበት ምክንያት ለምንድን ነው? ስደት አለ እንደ በቤተ ክርስቲያን ውስጥ የተሰደደ ክርስቲያን አለ? እኔ እንግዲህ በዚህ ቤተ ክርስቲያን ውስጥ ማገልገል ሳገለግል 40 ዓመት ሞልቶኝ ጡረታ ወጥቻለሁ። ነገር ግን ስደት በቤተ ክርስቲያን ውስጥ አላየሁም። አባቶቻችን ግን ተሰደዋል፣ ተሰቃይተዋል። አንድ አያት የነገረኝ ታሪክ አለ። ኃይሉ ወርቅነህና አንድ ወንድማቸው እንደዚህ መጤ ሃይማኖት አመተዋልና መታሰር አለባቸው ብለው በዛን ጊዜ የነበረው እስር ቤታቸው ዙሪያውን የታጠረው በምንድን ነው? በሾህ በኮሽም አይነት ነው። እዛ ውስጥ አስቀምጠዋቸዋል። ጠዋት ጠዋት ፀሐይ እንደሞቁ በራፉ ይከፈትላቸዋል። ማታ ማታ እዛ ቤት ውስጥ አስገብተው ቤቱን በውጭ ቆልፈው ይሄዳሉ። አንድ ቀን ቅዳሜ ኃይሉ ወርቅነህና ተበጀ ወርቅነህ የሚባሉ ወንድማማቾች ናቸው። ዓመት ተቀመጥን፣ በዚህ እስር ቤት ውስጥ ዓመት ተቀመጥን። እስካሁን የሚያየን ሰው አላገኘንም። ታዲያ ምን ይሻላል? እኔ ይሄን አጥር ዘልዬ እወጣለሁ፣ አንተ ግን እዚሁ አዲስ አበባ ሂጅ ቤት ትላለህ አለ። ደሃና ከሚባል ቦታ ተነስቶ ወሎ ውስጥ ቀጥታ ያን አጥር አፈረሰና ያ ሰውዬ ወጣ።
ማታ እስረኞችን ለመክተት መልሶ ለመዝጋት ተረኛ ወታደር ሲመጣ አንደኛው የለም። አንተ አቤት ጓደኛው ከየት ሄደ? ኧረ እኔ አላውቅም። ተናገር እንጂ። አይ እንቅልፍ ይዞኝ ነበር ብንንስል የለም። አናው አሁን አለቆቹን ጠራ። አለቆቹን ከጠራ በኋላ ምን አደረገ? እግር ከወርች የሚባል ታውቃላችሁ? እንዴት ነው የሚታሰረው እግር ከወርች? ይሄ እጃችሁ ከዚህ ከባታችሁ ይገባና በእግር ብረት ይታሰራል። አሁን ሰራው ተባለና ያ ሰውዬ እግር ብረቱ መጣና እጁንም እግሩንም ግጥም አድርጎ አሰሩት። አስረነዋል በቃ ሲሉ ያ የታሰረበት የእግር ብረት ሸዋ ይልና ይወድቃል። አሁንም እንደገና ደግሞ እሰረው ይህ ድግምታም ደግሞበት ነው ተባለ። እንደገና መጡና አሰሩት። በቃ አሁን ግጥም አድርገን አስረነዋል አሉ። ዘወር ሲሉ ግን ያ እግር ብረት አሁንም ተፈታ። ምንድነው ነገሩ? እሲና አለና ጓደኛውን አመጣና ግጥም አድርጎ አስረው። እዛ በኋላ ልንቀሳቀስ ቢል ያ ጓደኛው ሊንቀሳቀስ አልቻለም። እግር ብረቱ ምን አደረገ? አሰረው። ታዲያ ለምንድን ነው ይሄን ሰውዬ የማያስረው አሉና እንደገና ከጓደኛው ፈታና መልሶ አቶ ኃይሉ ወርቅነህን ግጥም አድርጎ አሰረው። ታሰረ በኋላ በቃ አሁን ታስሯል ምንም ችግር የለም ሲል ሸዋ አለና አሁንም ያ እግር ብረት ተፈታ። የማን ኃይል ነው? ያን የእግር ብረት ሲፈታ የነበረው የማን ኃይል ነው? የእግዚአብሔር ኃይል። ታዲያ ዛሬ በዚህ ዘመን የምንገኝ ክርስቲያኖች የዚህ አይነት ታምር እየሰራን ነው? ከዓለም ወጥተን ክርስቶስ ኢየሱስን መስቀል ለኔ ማዳኑን አይቼ በማዳኑ ከሱ ጋር አብሬያለሁ ወይስ የለሁም? ብዙ ላቆያቸው አልፈልግም። ሌላ ተግባራት ስላለን የጌታ እራት በአንድነት እንወስዳለን። ነገር ግን ይህን የጌታ እራት በምንወስድበት ጊዜ ደግሞ ሰይጣን ሌላ ነገር ያዘጋጃል። በተለያየ እምነት ውስጥ ያሉ ሰዎች የክርስቶስን አዳኝነትና የክርስቶስን ፈዋሽነት አይቀበሉትም። ይህን መጽሐፍ ያለ ማስጠንቀቂያ ይላል። ገጽ 112 ላይ እንዲህ ይላል። ደካማ የሆነው ኃጢአተኛ ኃጢአቱን ይቅር የሚለው እግር ስር ተንበርክኮ ኃጢአቱን ሲናዘዝ ሌላ ለማንም ተራ ሰው ሳይሆን ነገር ግን ሌላኛው ክርስቶስ እንደሚናገር ያውቃል። ኃጢአትህ ይሰረይልህ የሚለውን ቃሉን ሲሰማ ያ ከብዶት የነበረው ሸክም የኃጢአት ሸክም ሙሉ በሙሉ ለዘላለም ከነፍሱ ይወገድለታል። ማን ነው ያ ሌላው የተባለው? የሮማው ጳጳስ ነው። ሁለተኛ ኃጢአተኛ ይቅር ብሎ ከሲኦል ሰንሰለት ነፃ ሊያደርግ የሚችል በሰማይና በምድር ብትፈልጉ አንድ ፍጡር ታገኛላችሁ። ያም የተለየ ፍጡር ቄሱ የሮማ ጳጳሱ ቄስ ነው። የሮም ካቶሊካዊ ቄስ ከሲኦል ሊያወጣችሁ ይችላል ይላል። ካርዲናል ቢላሚር እንደተናገሩት ደግሞ ክርስቶስ የቤተ ክርስቲያን ራስ መሆኑን ለመግለጽ በመጽሐፍ ቅዱስ ሙሉ በሙሉ ለክርስቶስ የተሰጡ ስሞች በሙሉ ተመሳሳይ መልኩ አንድም ነገር ሳይቀር ለሮማ ጳጳሳውያን ተሰጥቷል። መጨረሻ ላይ ከዚህ የምንመለከተው ምንድን ነው ያለው? ህብስቱ አይደለም? ወይኑ አለ። ህብስቱና ወይኑን
ካቶሊክ ቤተክርስቲያን ውስጥ እንዴት ይመለከቱታል? ቄሱ ዳቦውንና ወይኑን ወደ እውነተኛ የክርስቶስ ሥጋ ደም የሚቀይርበት ታላቅ የሆነ የቅድስና ቃላቶችን አውጆ በሚናገርበት ጊዜ እስከ ሰማይ ድረስ ደርሶ ክርስቶስን ከሰማይ ዙፋኑ አውርዶ እንደገና ለሰው ልጆች ኃጢአት ዋጋ ከፋይ ሆኖ ይሰዋ ዘንድ በካቶሊክ ቤተክርስቲያን መሰዊያ ላይ ያጋድመዋል። ማን? የካቶሊክ ቄስ። ከመጽሐፍ ቅዱስ ላይ ታገኛላችሁ? አለ? የለም። ይህን ካለ በኋላ ክርስቶስ አንድ ጊዜ በሥጋ ተገለጠ። ካህናቱ ግን ክርስቶስን ከሰማይ አውርደው ለሰው ልጆች ኃጢአት የዘላለም ዋጋ ከፋይና ሟች አድርገው በካቶሊክ መስዋዕት ላይ ለአንድ ጊዜ ብቻ ሳይሆን ለሺህ ጊዜ ለመስዋዕትነት ያቀርቡታል። ለስንት ጊዜ? ለሺህ ጊዜ ለመስዋዕትነት ያቀርቡታል። ካህኑ ሲናገር እነሆ ሁሉን ቻይና አድራጊ የሆነው አምላክ ክርስቶስ ለካህናቱ ትእዛዝ በመገዛት ራሱን በትህትና ዝቅ ያደርጋል። ስለዚህም መንፈሳዊ ጸሐፊያን ለካህኑ ሌላው ክርስቶስ ነው የሚል ስያሜ በመስጠት ካህኑ ሌላኛው ክርስቶስ ስለሆነ መሆንም ስለሚገባው ክርስቶስ ነው ብለው ቢሰይሙት የሚያስደንቅ ነገር አይደለም። ይህንን ያመጣሁበት ምክንያት አለኝ። ሰይጣን የተሰጠውን ስልጣን በክርስቶስ ላይ ለማድረግ ሞከረ። ከዛ በኋላ ደግሞ ያ አልተሳካለትም። ስለዚህ ሊሳካለት የሚችለው በምንድን ነው? በቤተ ክርስቲያን ውስጥ ነው። ስለዚህ በተለያየ ቤተ ክርስቲያን ውስጥ አሁንም ይህ የጌታ እራት በሚፈጸምበት ጊዜ በስህተት አኳኋን እንዲፈጸም ተደርጓል። ክርስቶስ ግን በወንጌል ኃይል በእጅ ሕይወት በእኛ ሕይወት ውስጥ እንዲገለጥ ብንፈቅድለት ዓለም የሚወደውን እኛም እንዳንወድ ያደርገናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 13 አንደኛ ዮሐንስ ምዕራፍ 3 ቁጥር 13 ያወጣለ። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። ከላንት በፊት የነበሩትን ነቢያትና ማንን ጠርቷል? ማንን ጠርቷል? ክርስቶስ ስለኛ ሙቷል። ዓለም ጠልቶታል። ስቀለው ብለዋል። እንደውም ስንመለከት ሳለ መጨረሻ ላይ በክርስቶስ መስቀል ላይ ሁለት ሰዎች ለምርጫ ቀርበው ነበረ። አንደኛው ማን ነበር? በርባን። ሁለተኛው ማን ነበረ? ኢየሱስ ነበር። በርባን ነፍሰ ገዳይ ነው። ብዙ ሰዎችን ገሏል። እድሜ ልክ ፍርድ ቤት ውስጥ ተፈርዶበታል። ለምርጫ እንድለቅላችሁ የምትፈልጉ የትኛውን ነው ብሎ ጲላጦስ በጠየቀበት ጊዜ ማን ልቀቅልን አሉት? አይሰማም። በርባን። ዛሬ በርባንን የምንመርጥ ስንቶች ነው? ዓለምን የምንወድ ዓለምን እየወደድን ያለን ስንቶች ነው? መስቀሉን ትተን የክርስቶስን ፍቅር ትተን ዓለምን ለማገልገል ዓለምን ጋር አብረን ለመኖር እግዚአብሔር ከዚህ እንዲያወጣን ፈቃዱ ይሁን። እንግዲህ ወደ ጌታ እራት እያንዳንዳችን ልንመጣ ነው። ጌታ ለደቀ መዛሙርቱ በዮሐንስ ወንጌል ምዕራፍ 13 ላይ ሂዱና የቂጣ በዓሉን ወይም የፋሲካ በዓልን አዘጋጁ አላቸው።
ፋሲካ በዓልን ለማዘጋጀት በመጡ ጊዜ በአንድ ቤት ውስጥ አዘጋጁ። ነገር ግን ሲያዘጋጁ አንድ ነገር ነበር። ሲገቡ ሳለ ፊት ለፊት ውሃ ተቀምጧል። ከውሃው በኋላ በወንበሩ ዙሪያ ሁሉም ተቀመጡ። ኢየሱስም መቀመጫውን ይዞ ቁጭ አለ። ያቺን ውሃ ማን አንስቶ ማን የሰዎችን እግር ይጠብ? ፎጣው ተዘጋጅቷል፣ ውሃው ተዘጋጅቷል። ነገር ግን እግር ሊያጥብ የተነሳ ፈቃደኛ ሰው አልነበረም። ኢየሱስ ብዙ ትምህርት ያስተምራቸው ፈልጎ ነበር ይላል የዘመናት ምኞት ስታነጉሳለን። ነገር ግን ልባቸው ያን ትምህርት ለመቀበል ፈቃደኛ አልነበረም። በልባቸው ውስጥ የነበረው ምን ነበር? ትዕቢት ነበር፣ ኩራት ነበር። ከመካከላችን ማን ይበልጣል የሚል ስሜት ነበራቸው። ዛሬስ በቤተ ክርስቲያናችን ውስጥ መከፋፈል የለም። በዘር፣ በቋንቋ፣ በሀብት፣ በንብረት፣ በስንት ነገር ተከፋፍለን ያለን። እግዚአብሔር ከዚህ ሁሉ ይፈውሳል። መስቀል ተሸክሞ ሲደፋ ሲገረፍ በጠላተው ጀርባ ደም ሲፈስ እንደ ጎርፍ አንደኛው በጥፊ ሌላው ሲተፋበት አየሁኝ አንድ ሰው ሲጨነቅ ሲያቃስት። ይህ ሰው ምን አጠፋ? ምን በደለ? እንደሚሰቃየው ያልታደለ። ይህ ሰው ምን አጠፋ? ምን በደለ? እንደሚሰቃየው ያልታደለ። ታሪኩን ስሰማ በበረት ተወልዷል። ገና በሆድ ሳለ ብዙ ተንከራቷል። ይህ ብቻ አይበቃም፣ ሞት ተፈርዶበታል። ጎልጎታ ተራራ በመስቀል ይሞታል። ወዳጅ የለውም ወይ የሚመለከተው? ችግር መከራውን የሚያግዘው? ወዳጅ የለውም ወይ የሚመለከተው? ችግር መከራውን የሚያግዘው? ጥቂት ቆየት ብዬ ስመለከተው ሲያዳፉት አየሁኝ። ቀሚስ አልብሰው ግንባሩ በመከራ ወጣ ጎልጎታ ተራራ። ለካስ አምላክ ኖሯል ያየሁት፣ ሲጨነቅ ሲያነባ ሲያቃስት። ለካስ አምላክ ኖሯል ያየሁት፣ ሲጨነቅ ሲያነባ ሲያቃስት። እህት ተቀበዩ ሙቶልሻል፣ ችግር መከራሽን ተቀብሏል። ወንድም ተቀበለው ሙቶልሃል፣ ችግር መከራህን ተቀብሏል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። ብዙ ጊዜ ግን በቤተ ክርስቲያናችን ውስጥ ይህ ፕሮግራም በሚደረግበት ጊዜ ሰይጣን ወደኛ ቀረብ ብሎ ሌላ ትምህርት ይሰጠናል። አንተ በቀደም ዕለት ትናንትና ከትናንትና ወዲያ የዚህ አይነት ኃጢአት ስትሰራ አልነበረም? አሁን ታዲያ ደግሞ የጌታን ራት ልትወስድ ትመጣለህ? ተው እናውጣ፣ ሂድ፣ ተው፣ አትካፈል። ያ ብቻ አይደለም። ከከሌ ጋር ደግሞ ተነጋግራችሁ አልነበረም? ከከሌ ጋር ተጣልታችሁ አልነበረም? ጠብያለህ፣ እንዴት የጌታን ራት ትወስዳለህ? ሰይጣን ብዙ ምክንያቶችን የጌታ ራት እንዳንወስድ ይፈልጋል። እኛ ግን እንንገስበት። በዕብራውያን ምዕራፍ 10 ቁጥር 29 ላይ
እንደዚህ ይላል፣ የኪዳኑን ደም የረገጠ የኪዳኑን ደም ምን ያለ የረገጠ ጥሎም የወጣ እንዳለፈው እንደ ብሉይ ኪዳን ምሕረት የለውም። እንዳለፈው የብሉይ ኪዳን ምን የለውም ምሕረት የለውም። ምሕረት የተሰጠን ለእኛ በክርስቶስ ኢየሱስ ደም ነው። መስቀሉን ተሸክሞልናል፣ ደሙን አፍሶልናል። ይህን ደም ረግጠነው ዛሬ እንዳለ በልባችን ውስጥ የሚያሸኮሽከውን የክፉ መንፈስ በናዝሬቱ በኢየሱስ ብላችሁ አሸንፉት። ስጋዬን የበላ ደሜን የጠጣ ለዘላለም ምን አለው? ያን ሕይወት አብረን የምናገኝ እንደሆን እግዚአብሔር በጸጋው ይርዳል።